ሻሎም ቅዱሳን እንዴት አመሻችሁ? እንዴት ዋላችሁ? ወንድማችሁ ዮናስ ነኝ። ዛሬ የምንጀምረው ትምህርት አለ። እሱም ስለ ሮሜ መልእክት እንነጋገራለን ማለት ነው። ዛሬ የምናየው ሮሜ ምዕራፍ 1 ከ1 እስከ 17 ያለውን ክፍል ይሆናል። ሮሜ 1 ከ1 እስከ 17 የሚናገረው ዋና ዋና ነገሮች አሉ። እሱ ምንድነው? የመጀመሪያው ስለ ወንጌል ያወራል። ሁለተኛ ደግሞ ስለ ወንጌል አገልግሎት ያወራል። ማለትም ለጳውሎስ የተሰጠው የወንጌል አገልግሎት ምን እንደሆነ ይናገራል። ስለዚህ ዛሬ የምናየው እሱ ይሆናል። በተለይ ደግሞ ወንጌል ምን ማለት ነው የሚለውን ነገር በደንብ እናወራበታለን። ጌታ ይረዳናል እና ክብር ሁሉ ለጌታ ነው። ጌታ ሆይ የሰዓትና ይህን ጊዜ አሳልፈን ሰጠን። መንፈስ ቅዱስ አንተ አስተምረን። እናመሰግናለን። አሜን። አባቴ ራስን ግለጥልን፣ ራስን ግለጥልን። ሰዎች ስላልመርንም ሃይማኖት ስላስተማርን አይደለም፣ አንብበን ስላወቅነው አይደለም። ትክክለኛው ማንነትን አንተ ግለጥልን። ስለሰማን እናመሰግናለን። በጌታ ኢየሱስ አሜን። እሺ፣ ስለዚህ ወንጌልና ምንነቱን እናያለን። አሁን ወንጌል ማለት ብዙዎቻችን እንደምናስበው አይደለም። ወንጌል ማለት ስለ ልጁ ስለ ኢየሱስ ክርስቶስ ነው። አዎ እውነት፣ ስለዛ ብቻ ግን አይደለም። አሁን ይሄን ስል ብዙ ሰው እንደሚቆጣ ቃለሁ፣ ማይሆን ሪስፖንስ እንደሚመጣ ቃለሁ። ግን ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ብቻ አይደለም። እንደዛ ቢሆን ኖሮ ስለ ኢየሱስ ክርስቶስ ማንነት በደንብ የሚያውቁ ሰዎች ሁሉ በዳኑ ነበር። ስለ ኢየሱስ ክርስቶስ ማንነት ቁጭ ብለው የሚያጠኑ፣ ነገር ግን መንፈስ ቅዱስን የማይቀበሉ፣ የመንፈስ ቅዱስን ስጦታዎች የማይቀበሉ፣ እግዚአብሔር ፊት ለፊት ማየት አይቻልም የሚሉ፣ በህብረት ነክ ነገሮች የማያምኑ ብዙ ሰዎች አሉ፣ ሃይማኖተኞች ማለት ነው። ግን ስለ ኢየሱስ ክርስቶስ ማንነት በደንብ ያውቃሉ። ሮሜ 1 ከ1 እስከ 17 በደንብ ቁጭ ብለን ጌታ መንፈስ ቅዱስ እንዲያስተምረን ልባችንን ከፍተን ብንሰማው የሚያወራን ነገር አለ። እሱ ምንድነው? ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ብቻ አይደለም። ከላይ ጀምሮ ያለውን ሀሳብ እናወራለን። እግዚአብሔር አብ የሰው ልጆችን፣ ሰውን በአጠቃላይ ስለወደደ ተስፋ ገባ ይለናል። ይህ ተስፋ ደግሞ በነቢያትና በቅዱሳን መጽሐፍት ነው ይለናል። በነቢያትና በቅዱሳን መጽሐፍት ደግሞ የተገባው ተስፋ ወንጌል ነው ይለናል። ይህም ወንጌል ደግሞ ስለ ልጁ ስለ ኢየሱስ ክርስቶስ ነው ይለናል። ከዛ በኋላ ምን ይላል? ስለ ኢየሱስ ክርስቶስ ማንነት ይናገራል። በስጋ ከዳዊት ዘር ስለተወለደው ለቅድስና መንፈስ ደግሞ ከሙታን በመነሳት የእግዚአብሔር ልጅ መሆኑን በኃይል ስለተገለጠ ስለ ኢየሱስ ክርስቶስ ነው። እግዚአብሔር ልጅ መሆኑን በኃይል ስለተገለጠ ስለታየ ስለ ኢየሱስ ክርስቶስ ነው ይለናል። ከዛ በኋላ በቃ ያበቃል? አያበቃም። ከዛ በኋላ በልጁ በኢየሱስ ክርስቶስ ሰው ሆኖ መምጣት የተሰራልን ስራ ይናገራል። ወንጌል ማለት ያ ነው። ለምን ቢባል ኢየሱስ ክርስቶስ በዘላለም ውስጥ ነበረ። በዘላለም ውስጥ ነበረ። እኛ ስለ ኢየሱስ ክርስቶስ ማወቃችን ብቻ አይደለም፣ የሰራልንን ስራ ማወቃችን ነው የሚያድነን። ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። በዘላለም ውስጥ ነበረ። ሰው ሆኖ መጣ ማለት ወንጌል አይደለም። ሰው ሆኖ ለምን መጣ የሚለውን ሀሳብ እስካላወቅን ድረስ ለመዳን የሚሆን የእግዚአብሔር ኃይል ይለናል። ወንጌልም በኋላ ላይ ስናምነው የሚያድነን ምንድን ነው? የምናምነው ኢየሱስ ክርስቶስን ማንነት ብቻ፣ የሰራውን ስራ ነው። ለዛ ነው ብዙ ሰው በስራ የሚያምነው። ኢየሱስ ክርስቶስ የሰራለትን ስራ አይደለም የሚያምነው፣ እኔም የምሰራው ስራ ያግዘዋል ብሎ ነው የሚያምነው። ጳውሎስ ደግሞ ምን አለ? አሁንም በህግ ስራ ለመጽደቅም ማስብ ከሆነ አለ ኢየሱስ ክርስቶስ ከንቱ ሆነ፣ የእግዚአብሔርን ጸጋ ጥያለሁ አለ። ስለዚህ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ብቻ አይደለም፣ ስለ ኢየሱስ ክርስቶስ ስራ፣ የሰራልን ስራ፣ ለምን ሰው ሆነ። ሶስተኛ በሰራልን ስራ የተደረግነው ነገር ወንጌል ነው። እሱ ነው መልካሙ ዜና፣ እሱ ነው። እግዚአብሔር እኮ እኛን ለማዳን አይደለም፣ ፍሬው እሱ አይደለም። ስለዚህ
ኢየሱስ ክርስቶስ ያን ዋጋ የከፈለበትን ሪዝን እግዚአብሔር አብ ከዘመናት በፊት ይህንን እቅድ ያቀደበት ምክንያት ዓላማ ካልገባን ሙሉ ወንጌል አልሰማንም ማለት ነው። ወንጌልን በሙላት አልሰማንም ማለት ነው። እዛ ነው ከቁጥር 7 እስከ ቁጥር 7 ድረስ ምን ይላል? አንደኛ የኢየሱስ ክርስቶስ ለመሆን የተጠራችሁ ናቸው ይላቸዋል። በምን ጠራቸው? ወንጌልን ሰብኮ ጠራቸው። ስለዚህ ወንጌል ምን ማለት ነው? የኢየሱስ ክርስቶስ መሆናችን ነው። ምን ማለት ነው? እሱ ደግሞ ሮሜ 8:9 ላይ ሄዳችሁ ስትሄዱ በእግዚአብሔር መንፈስ ወይ ደግሞ የእግዚአብሔር መንፈስ እኛ ውስጥ መኖሩ የኢየሱስ ክርስቶስ መሆን ማለት ያ ነው። ከብዙ ነገር መሃል አንዱ ያ ነው። በደሙ ገዝቶ የራሱ ነው ያደረገ የእርሱ መሆን ወንጌል ማለት መልካሙ ዜና ይሄ ነው። የኢየሱስ ክርስቶስ መሆን ይሄ ነው። ከዛም ይላል ቅዱሳን ለመሆን እየተጠራችሁ። ቅዱሳን ለመሆን የሚል የሚደረግ አይደለም፣ ማንነት ነው የሚያወራው። አሁን እኔ ቅዱስ ነኝ፣ እግዚአብሔር ቅዱስ እንደሆነ እኔም ቅዱስ ነኝ። የማንነት ለውጥ ነው። የማንነት ለውጥ ነው። ቅዱሳን ለመሆን የተጠራችሁ ናቸው። በምን? በወንጌል። ኢየሱስ ክርስቶስ እንደዚህ ነው፣ ኢየሱስ ክርስቶስ እንደዚህ ነው፣ ኢየሱስ ክርስቶስ እንደዚህ ነው። ዘመናችን ሁሉ እንደዚህ ልናወራ እንችላለን። ወንጌልን ግን ምንም ላናውቀው እንችላለን፣ ከዓላማው ጋር እስካልተገናኘ ድረስ። ከዛም ላይ የእግዚአብሔር ልጆች ነን፣ አባታችን እግዚአብሔር እያለ ያወራል። ከዛ የእግዚአብሔር ልጆች ለመሆን ተጠርተናል። በምን? በወንጌል። እግዚአብሔር አብ ብዙዎች የልጁን መልክ እንዲመስሉ አይደለም የሚለው፣ የልጁ መልክ እንዲመስሉ አስቀድሞ ወስኗል። ስለዚህ የልጁን መልክ እንድንመስል ወስኗል እግዚአብሔር አምላክ። ይህን ያወቅነው በምንድን ነው? በወንጌል ነው። ወንጌል ስለ ኢየሱስ ክርስቶስ ማንነት፣ ስለ ኢየሱስ ክርስቶስ ስራ፣ ስለ ኢየሱስ ክርስቶስ ሰው የመሆን ዓላማና ሰውም በመሆኑ ብቻም ሳይሆን በሞቱ፣ በትንሣኤው፣ በማድረጉ፣ በአብ ቀኝ በመቀመጡ የተደረገልን ብዙ ነገር አለ። እነዚህን ነገሮች ማወቅ፣ የተደረግነውን ማወቅ ነው። ያደረገውን ብቻ ሳይሆን የተደረግነው። ወንጌል መልካሙ ዜና ያ ነው እንጂ ኢየሱስን ማወቅ አይደለም ወንጌል። ኢየሱስን ማወቅ ብቻ አይደለም ወንጌል። ስለ ኢየሱስ ማውራት አይደለም ወንጌል። ስለ መስቀሉ ማውራት መተረክ አይደለም ወንጌል። አንዱ ክፍል ነው እሱ። ዓላማውን ካላወቅን ምንድን ነው የሚሰራል? እውቀት። ለዛ ነው ጌታ ባለፈው ምን አለኝ? ብዙ ሰው መስቀሉ ላይ ነው ያለው ገና፣ የኢየሱስ ደም ላይ ነው ያለው ገና። ማለት መስቀሉን ብቻ ነው የሚያወራው። ኢየሱስን ደም ያወራዋል፣ ግን የሰራለትን ነገር በሙላት አይቀበልም። ለምሳሌ ወደ አብ እንደገባ የአብን ፊት ማየት እንደሚችል በደሙ እንደተሻለ አያውቅም፣ አይቀበልም። ይታያል እኮ የአብ ፊት ስትሉት የማይሆን ምክንያት ይሰጣችኋል። ይሄ ምንድን ነው የሚያሳየው? አልተቀበለም ማለት ነው። ወደ ሀሳባችን እንምጣ። የአወራሁላችሁን ነገር ሳጠቃልለው ሮሜ ምዕራፍ 1 ከ1 እስከ 17 ያለውን ነው የማወራው። ስለዚህ አብ የሰው ልጆቹ ወደደ። ስለዚህ ምን አደረገ? ተስፋ ሰጠ። በማ? በነቢያት፣ በቅዱሳት መጻሕፍት። ከዛ በኋላ ምን አደረገ? ይህ ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። እሱም ደግሞ አምላክ ሰው የሆነው ኢየሱስ፣ አምላክ ሰው የሆነው ኢየሱስ በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ደግሞ ከሙታን እንደተነሳ በኃይልም ደግሞ እግዚአብሔር ልጅ መሆኑ ስለተገለጠው ስለ ኢየሱስ ክርስቶስ ነው። ከዛስ ደግሞ ምንድን ነው ወንጌል? ሮሜ 1 16 እስከ 17 ሶስት ነገሮችን ይናገራል። ሁለት ነገሮችን ይናገራል። አንደኛው ለማዳን የሆነ የእግዚአብሔር ኃይል ነው ይለናል። እንዴት ነው ሰው የሚድነው? በእምነት ለሚያምኑ ሁሉ ለመዳን የሚሆን የእግዚአብሔር ኃይል ስለሆነ ወንጌልን ለእናንተ ለመስበክ ተዘጋጅቻለሁ አለ። በአሕዛብ በሌሎች ሀገራት እንደሆነልኝ ሁሉ በእናንተም ዘንድ ፍሬ ያገኝ ዘንድ ወደ እናንተ ለመምጣት ናፍቄአለሁ። እስካሁን ግን እንደተከለከልኩ እንድታውቁ እፈልጋለሁ አለ። በእናንተ ዘንድም ፍሬ እንዳገኛል። እንዴት የኔ ቦልዶንግ ስትሉት በወንጌል አላፍርም ይላል። ከዛስ ለምን ስትሉ በመጀመሪያ ለአይሁድ ከዛም ለግሪክ ሰዎች
ለጥበበኞች፣ ለማያስተውሉ ለእነዚህ ሁሉ አለ ሁሉንም ከአመኑት አለ ለማዳን የሚሆን የእግዚአብሔር ኃይል ስለሆነ አላፍርበትም አለ። ተዘጋጅቻለሁ ለመስበክ እናንተ ጋር አለ። ለምን በአካል አያውቁትም ጳውሎስን የሮሜ ሰዎች ማለት ነው። ስለዚህ እናንተን ላይ እናፍቃለሁ ሲል ታያላችሁ። ሌላው ደግሞ ምን አለ? ጥሪ ነው አለ። ለማዳን የሚሆን የእግዚአብሔር ኃይል ነው። እንደገና ደግሞ የሚያጸድቅ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ በእርሱ ከእምነት ወደ እምነት ይገለጣል። በሚያምን ምን? ወንጌልን። ወንጌል ምንድን ነው? ስለ ኢየሱስ ክርስቶስ ማንነት፣ ስራ፣ ዓላማ እና ስለ የስራው ፍሬ። ይህን ለሚያምን አለ ለማዳን የሚሆን የእግዚአብሔር ኃይል ነው። ለመጽደቅ የሚሆን የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ በእርሱ ተገልጧል። በምን? በወንጌል። ለሚያምኑ ሁሉ የሚያጸድቅ፣ ለሚያምኑ ሁሉ የሚያድን፣ ለተቀበሉት ደግሞ ምን የሚል ነው? የኢየሱስ ክርስቶስ የሆኑ ዘንድ የተሰጣቸው ወይም የተደረገ ጥሪ ነው። የኢየሱስ ክርስቶስ ሁኑ ነው ወንጌል። ኑ። ሌላ ምንድን ነው? የእግዚአብሔር ልጆች ሁኑ ነው። ጥሪ ነው። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ኢየሱስ ክርስቶስ። ለተቀበሉት ላመኑት ማንነቱን እና ስራውን አያችሁ። ማንነትና ስራውን። ለዛ ነው የህይወት እንጀራ ነኝ ሲላቸው አልተቀበሉትም። ይሄ ከኛ ጋር ያደገው የእናንተና ወንድም እህቶቹስ እኛ ጋር ያለ እንደ ያሉት እንደ አናውቀውም እንደ የአናጢ ዮሴፍ ልጅ አያችሁ። አያውቁትም ማንነቱን ስላላወቁት ስራውን መቀበል አልቻሉም። የህይወት እንጀራ ነኝ ሲላቸው አላመናቸውም። ስለዚህ ሁለቱን የሚያምን ምንድነው? የእግዚአብሔር ልጅ ይሆናል። ክብር ለኢየሱስ ይሁን። ክብር ለአብ ለወልድ ለመንፈስ ቅዱስ ይሁን። ለምንድን ነው ኢየሱስ ላይ ብቻ ፎከስ እናደርጋለን ብዙ ጊዜ? ይሄን ሁሉ ያቀደው ማን ነው? አብ ነው። ስለወደደን። ሰይፍ የያዘ አጥፊ አይደለም አብ ማለት። የላቪንግ ፋዘር፣ በምድር አባት ከምንላቸው በላይ ሊነጻጸር በማይችል መጠን የወደደን ነው። ስለዚህ ክፉ አድርጋችሁ አትሳሉብን ፕሊዝ። ከዛ በኋላ ቅዱሳን ለመሆን ተጠርተናል። ቀደሰን ኢየሱስ ክርስቶስ ቀደሰን። እሺ። እና ወንጌል ማለት እነዚህ ነገሮች ያጠቃልላል። ሌላው ነገር ደግሞ አንድ የወንጌል አገልጋይ ጸጋንና ሐዋርያነትን ተቀበሉ ይላል ጳውሎስ። ስለዚህ ጳውሎስ በተናገረው ውስጥ የምንማረው ነገር አለ። እሱ ምንድነው? የወንጌል አገልጋይ ጸጋን ቢቀበልም ወንጌልን ለመስበክና ለማስተማር መዘጋጀት አለበት። ምንድነው ወንጌልን መስበክ? ህግን መስበክ ማለት አይደለም። ምንድነው ወንጌልን መስበክ? ስለ ኢየሱስ ክርስቶስ ማንነት ብቻ ማውራት ነው አይደለም። ስለ ኢየሱስ ክርስቶስ ስራ ብቻ ማውራት ነው አይደለም። ስለ ኢየሱስ ክርስቶስ ዓላማ፣ ለምን ሰው ሆነ የሚለው ማውራት ነው አይደለም። ኢየሱስ ክርስቶስ ከአባቱ ጋር ስላለው ህብረት ማውራት ነው አይደለም። እነዚህ ሁሉ ክርስቶስ ኢየሱስ የሰራልንን ነገር መቀበል ካልቻልን ምንም አይጠቅምም። ልናውቀው እንችላለን፣ አይጠቅምም። ዓላማው ይሄ ስላለ ነው። ዓላማው ምንድን ነው? እኛ የእግዚአብሔር ልጆች እንሆን ዘንድ፣ ከአብ ጋር ፊት ለፊት እንተያይ ዘንድ፣ ወደ ህብረት እንገባ ዘንድ። አሁንም ህብረት የማናደርግ ከሆነ ወንጌል አልገባንም። አልችልም፣ አይቻልም የሚል አይነት አቋም ከያዝን አሁን ወንጌል አልገባንም ማለት ነው። ስለዚህ አንድ የወንጌል አገልጋይ እነዚህ ነገሮች ማወቅ አለበት፣ መያዝ አለበት። ሌላ ሰውንም ስትሰሙ በዚህ ነው መስማት ያለባችሁ። እውቀት ብቻ ነው እየሰጠኝ ያለው ወይስ ደግሞ እኔም የምቀርበውን አባት ነው እየገለጠልኝ ያለው? በተሰራልኝ ስራ፣ ኢየሱስ ክርስቶስ በሰራልኝ ስራ ውስጥ ወይ ደግሞ የሰራልኝ ስራ አውቄ ወደ መለማመድ እንድመጣ እያደረገኝ ነው? ፍሬውን እንዳገኝ ክርስቶስ የሰራውን ስራ ፍሬ እንዳገኝ እያደረገኝ ነው? ወይስ እውቀት ብቻ የሰጠኝ ነው? ብዙ ሰው እንደዛ ነው።